وقالك دمي أفر عشان تعرف بابور متين بتشو أنسلو بابوري استي كومنت لا يصافولين ينانتن فوت فلغالو لذي ጉዳይ لا والله منصوري فودادو سفداتيني سي وانت ستي وربادو غارو يوكان امته سبراجرو تونتاني وربادو فمسوف يوكان تيك توكري وانرغي كدافمتي ميمي ساجيكي رديب سيكي سغليدا لك يرو كامي اكاسي اكن سيف بريساتور አንድ ሜሴጅ እውነቱን ለመናገር ሜሴጅ ከነ ባዬ እንደቢሱ ነንሱዳ አደሲ ሜሴጅ ባዬ ዱፋ አልመልስም በጣም ነው የምፈራው ايوه غافي مسي وانتاتي في سي منصوري سوانتاتي ታውቃ አንተ ምን አለብህ ቆይስቲ አንድ ጓደኛዬ መጥቷል እሱ ምን እንደሚል ቦስ አቃታለች ልጅ እንዴ ስልኬ በሷ ቴክስታር ነው ሞላው መንሱርና አንተ ያለች ተሰቃየው አራጓ ተገናኘን እንዴ ቲሸርት እኮ አሰርታ ለብሳለች አሁን እንትን አንተ ስትላለ እንዴ ኑሮ ራሱ ከብዷታል ምንም መኖር አልቻለችም ያላንተ አዎ ትኬት ቁራጥልኝ ልግባ ያልኩት ነበር ቴክስት አርጋለኝ ነበርውላት የምር በጣም ብዙ ቴክስቶች ካልቻልኩም ብላ ያው መውደድ መብት አላት አይ መውደድ መብት አላት ግን ምን አለ መሰለ እንደዚህ አይነት ነገር ትንሽ ያው አንደኛ ልጅ ነች በጣም ብዙ ፊውቸር ነገር ይጠብቃታል በጣም ብዙ የሚፈልጋት ሰው ይኖራል ገብቷል አሁን እሷ ዋቴቨር አሁን ታስታውሳለህ የዛሬ አመት ምናምን የሆነች ልጅ በኦሮምኛ ዘፈን ዘፍና በጣም ቫይራል የወጣ ዘፈን ነበር እንደዚህ አይነት ነገሮች ብዙ ጊዜ ምን ይሆናል መሰለ ሲሪየስ የሆነ ላይፍ ሲኖር ምናልባት እንቅፋት እንዳይሆንባት የሚል ስጋት ነው የሚረዳት ወንድ ከሆነ ምናልባት የሚያገባት ችግር የለውም ግን አንዳንድ ወንድ አይረዳም አሁን እንደዚህ አይነት ቪዲዮዎች እንትን ሲሉ ትንሽ ያስቸግራል አሳዩ እስቲ ብርጭቆውን አሳዩ እኔ በነገራችን ላይ አንተን በማፍቀሬ አላፍርበትም ማለት ሪስኪ ነው እንደሚነው ፍራጣ ምና ቆጭራፍ ካያላቲን ፍራጥ ጀደኔ ዮካን ሲያርጋቹስ ኢየሱስ እንደንዳ ሀገሩ እቹን አማጋቲ መት ያው አባቀበኛ ዋንታቴ ፊ ዮካን ሞ ፕሬዝዳንት ይደዋን መስንጀር ነው ፍና ሞልስ ናርካት ኮፍሱ ማለት ነው መብራቴ ያከሰከ ጀሬንጀን ነምቤካ አንጃላልቲኮ ገሩ ሰናን ወልላለቱ ወላሂ ሱማ ዱጋን ሲንጀቻ ዝራን ወይ ደግሞ ፈጣሪ የሆነ በቃ ሊፈትነኝ ይሆናል ይሄን ነገር ወደ ውስጥ ያ ፈተና ረቢ ሲወጣኝ ኢንሻአላህ ወጣ አዎ ማመን ያለብሽ አንድ ነገር ያው መውደድ መብትሽ ነው ማንንም አይከለክልሽ ማፍቀር መውደድ መብትሽ ነው ግን ያስመሰለ ያፈቀርሽውን ሰው ደግሞ አገኛለሁ ተብሎ ደግሞ አይታሰብም ከቶ እሱም የራሱ ህይወት ሊኖር ይችላል ማንንም ሰው ምትወጂው ሰው የራሱ ህይወት ሊኖር ይችላል ኦር እሱ ማግባት የሚፈልጋት አይነት ሴት ላትሆኚ ትችያለሽ ብዙ ነገር አለ አንቺ ጋር የሚሰማሽ ስሜት አንቺ ጋር ብቻ ነው ያለው ማንንም ምንም እኮ ጎረሽ አይደለም ቆንጆ ነሽ ገና ልጅ ነሽ ግን የሆነ ሰው አንቺ ጋር አብሮ ሊሆን የሚችለው ያ ሰው ሲወድሽ ብቻ ነው ገብተሻላ እና መንሱሬ ደግሞ ያው በጣም የገባው ሰው ነው ሰው በጣም መረዳት ይችላል ማስረዳትም ይችላልና ያው ማስረዳትም ይችላል በዛ ላይ ደግሞ እሱ ሙስሊም ነው በእነቱ ባለው ነገር የሚያምን ከሆነ ሸሪዓ እስከ 4 እንትና በነገራችን ላይ እኔ ተስፋ አልቆርጥም ማሊፊ ዙሬካንዩ አብዲን ኩቱ ጀቴ እጅ ሸጃሜ ወጋ ቁጥሩታቴ እንትና ማንቴፊ መንሱሬ እኔ መቼም ተስፋ አልቆርጥም ኢንሻአላህ ምን አለ መሰለሽ እውነቱን ለመናገር ማለት ያው ዞሮ ጊዜው የሚያመጣቸው ብዙ ነገሮች አሉ ግን አንዳንዴ ምን ይፈጠራል መሰለሽ ሐፊዛ አንቺ አሁን የሰው ሀገር ነው የምትኖሪው በርቀት ሀገር ነው ያለሽው ሪስፖንሲብል አለብሽ የቤተሰብሽ ሪስፖንሲብል አለብሽ የእናት የአባትሽ ሪስፖንሲብል አለብሽ ብዙ ነገር መስራት ይጠበቅብሻል ገና ኢትዮጵያ ውስጥ እንኳን ብትሆኚ ቢያንስ ተገናኝተን ላወራሽ ያለውን ነገር አንደርስታንድ አርጌሽ ላናግርሽ ይችላል ግን ውጭ ሀገር የሚኖር ሰው በርቀት ያለ ሰው ጉዳት እንዳይሆንብሽ ነው ያልኩሽ ያለው አሁን ሲሪየስ ነገር ደረጃ ከሄድሽ አሁን በመጠጭበት ብርጭቆ የኔን ፎቶ ማሰራት
ቲሸርት ላይ ፎቶን አስቀምጠው እንትን ማለት ምናልባት ይሄ ነገር ወደ አይምሮ ከመጣ ጉዳት ሊያመጣ ይችላል። እንደ ቀልድ የጀመርናቸው ነገሮች ስተት እንዳይፈጥሩ ችግር እንዳይፈጥሩ ገባሽ? አንቺ ልጅ ነሽ፣ በጣም ብዙ ኦፖርቹኒቲ ያለሽ። መንሱር ሳይሆን ከመንሱር 100 እጥፍ የሚበልጡ ሰዎች እውነተኛ ፍቅር ሊሰጡሽ የሚችሉ እውነተኛ ባል ሊሆንሽ የሚችል የልጅ አባት ሊሆንሽ የሚችል ብዙ አይነት እድል ያለሽ ሴት ነሽ። ዛሬ ማታ ነው ነገ ሲነጋ ብዙ አይነት ቻንሶች ይኖሩሻልና ያው ጥንቃቄ ማድረግ ስላለብሽ ነው። አንዳንዴ እንደ ቀልድ የምንጀምራቸው ነገሮች ወደ ልብ ሲሄዱ ወደ እውነት ሲሄዱ ጉዳት ያመጣሉ። አሁን አንቺ እዛ ዱባይ ነው የምትሰሪው ወይ ተቀጥረሽ ነው የምትሰሪው ወይ ሰው ቤት ነው የምትሰሪው ወይ በፕሮፌሽን እየሰራሽ ሊሆን ይችላል። ይሄ ነገር እንደ ቀልድ የጀመርሽው ልብሽ ላይ ይመጣና እኔ አሁን እንግዲህ ረጅም ጊዜ አመታትን ሜሴጅ አድርጌልሃለሁ አትመልስልኝም ነው ነገራችን ላይ እየቀለድኩ አይደለም። አዎ እና ስራሽ ላይ እንቅፋት እንዳይ አሁን ኢትዮጵያ ውስጥ ብትሆኚ ምንም ችግር የለውም። ቤተሰብ ጋር ነው የምትሆኚው እናት አባት አለ ምናምን። ውጭ ሀገር ሆነሽ ግን የተሰጠሽን ኃላፊነት ካልተወጣሽ አሁን የጀመርሽው ወደ ፍቅር የሚያመጣሽ ነገር ችግር እንዳይፈጥርብሽ አደጋ ውስጥ እንዳትገቢ። እኔ እውነቱን ለመናገር በጣም ቆንጆዬ ልጅ ነሽ፣ ትበጂብኛለሽ እንጂ እኔ ለአንቺ አንቺ ለኔ ትበጃለሽ። ኮሜንት ላይ ያያየው ነበር ትበዛባለች እንጂ እሷ ካንተ ትበልጣለች ነው የሚሉኝ። ለሱ ሳይሆን እኔ አሁን በዚህ ሰዓት ምንም አይነት የትዳር ፍላጎት የለኝም። እውነቱን ለመናገር ሬዲም አይደለሁም። ያው እንደምታውቂው በነበረው ሁኔታ የጥሞና ጊዜ የሚያስፈልገኝ ሰዓት ላይ ነው ያለሁትና አይ ዶንት ኖ ምን ልልሽ እንደምችል አላውቅም። እኔ ጠብቀሃለሁ። እኔ ብቻ አዋራኝ አንዳንዴ እንኳን ትንሽ እንኳን ቅረበኝና ሰላም በለኝ ቢያንስ። ያ ነው የበለጠ አደጋ ሊፈጥርብሽ የሚችለው እኮ እሱ ነው። ውስጥሽ ላይ ፍቅር ካለማ ባወራሽው ባሰብሽው ጊዜ በሰጠሽ ቁጥር እኮ የባሰ ፍቅርሽ እየጨመረ ነው የሚሄደው። የራሱ እኮ አወራሻለሁ ብዬ ነበር። ይሁን የማይሆን ነገር ከሆነ አልቅሰሽም ይሁን ተረብሸሽም ተጎርተሽም ቢሆን ወዲያው ነው ወስነሽ መተው ያለብሽ እንጂ ካወራሽማ ካገኘሽኝማ ራሴ ፈልጌ አላመጣሁትም እኮ ነው እኮ አሁን ፈልገሽ አይደለም እኮ ለዛም እኮ ነው መብትሽ ነው የተባለው። በምን አይነት አጋጣሚ እንዴት ውስጥሽ ላይ የሆነ ሰው እንደሚቀረጽ እኮ አንቺ ብቻ ነው የምታውቂው። የሆነ ሰው ውስጥሽ ላይ ከተሳለ ያ ሰው ብቻ ነው የሚታየው። ላ ተከጎዱ ሀፊዛኪያ አነማ ፉዳፍ ኦኪን ሃዳ ወራፉቹዳፍ ቆፒን ቀም ቶኮ ከነ ለመተ አትቢየ ኦርማ ጅርታ ሰደፋ አት ኢጆሌዳ አነመ ጉዳዳ አቲ ቢየ ኦርማ ተሴ ማቲኬ ጅጅሩ ሁጀቴ ኦፍ ጅጅሩ አባ ፋደኬ ቀርቃሩ መሌ ወይ ጃለላኬ ቶታሊ ገሉ መዩን ቀምቱ ስለ ፍቅር ስደት ላይ ሆነሽ ማሰብም የለብሽም። አንቺ ኃላፊነት አለብሽ። በጣም ከገጠር ቤተሰብ ነው የመጣሽው። በተለይ የቤተሰቦችንና ካንተ ቤተሰብ አካባቢ ነው የመጣሁት ስትይ እኔ ደሃ ልጅ ስለሆንኩኝ ዞሮ አንቺም የሀብታም ልጅ ነሽ ብዬ አላስብም። የገጠር ህይወት ስለማውቀው ማለት ነው። እነሱ ካንቺ የሚጠብቁ ብዙ ነገር አለ። የዛ ነገር ላይ ነው ትኩረት ማድረግ ያለብሽ። የኔ መንሱር ሳይሆን ከመንሱር የተሻሉ በጣም ልብሽ ውስጥ ሊገባ የሚችል ብዙ አይነት ወንድ አለ በዚህ ምድር። ያን ግን ማድረግ የምትችይው መጀመሪያ አንቺ ስትኖሪ ነው። በ24ኛ ዓመትሽ እኔ ጋር ይሄ ነገር ተፈጠረ ብለሽ ነገርሽኝ። እኔ አሁን ዝግጁ አይደለሁም። ነገር ግን ወላሂ ቆንጆዬ ልጅ ነሽ፣ ሙስሊም ነሽ፣ እምነታችን አንድ አይነት ነው። በዚህ ላይ የኛ አካባቢ ልጅ ነሽ፣ የኛ አካባቢ ውሃ ጠጥተሽ ነው ያደግሽው። ቆንጆ ነሽ ማሻአላህ፣ ሁሉ ነገርሽ ፊት ያደርጋል። እኔ ግን አሁን ዝግጁ አይደለሁም ለዚህ ጉዳይ። ያ ነገር ደግሞ ማለት ለህይወትሽም ጥሩ አይደለም። እኔ አሁን በቀደም የሆነ ቪዲዮ አይቼ ነበር በአፋን ኦሮሞ የሆነ ዘፈን የኔ ቪዲዮ የተቀናበረበት ሰው ልኮልኝ አይቻለሁ። ቅድም ሳየው አንቺ ነሽ ያን ቪዲዮ የሰራሽው። ስለዚህ ያ ማለት እኔ ጀስት ለቪዲዮ ለላይቭ ወይ ደግሞ እንትን ፎሎ ለማግኘት ምናምን የሚደረግ ነው ይመስለኝና ምንም ቦታ አልሰጠሁትም። ግን ጭራሽ ላይቭ ላይ መተሽ የኔን ፎቶ አሰርተሽ ምናምን የምትጠጪበትን እሷን ዕቃ ግን ላኪልኝ እስቲ ያሳየኝ እንደገና። እኮ የኔና ያንተ ሰርጋችን ፎቶ ነው። ያው ምኞት አይከለከልም ማለት ነው።
ይሄ አንቺ ፎቶ ነው እንዴ? አዎ ተቀንትን ብሎ ሄሎ ለብሳለህ አባቴ ሰቆ ወሰናጅ ነው ሰቆ አልቋል ታዲያ እኔ እኮ ሂጃብ ነው የመሰለኝ ቤሎ ለብሳ ጨርሳለች ሌላ እስቲ ሌላው ፎቶ ምንድነው እስቲ አዙሪው ሌላው ይሄ ነው እስቲ ጓደኛሽ ምንድነው የምትለው እንስማት አንቺን ለምን አትመክሪያትም አንቺ ጓደኛው አይደለሽም የለችም ማንሱሪ እኛ ነገረናታን በቃ አንተ ያለው ነገር አንተ ነው መረዳት ያለብህ ያው ተፍተፍ በልና አራትም ቢሆን ይደግ ይህ ጨዋታ ነው ያለችው ያው ጨዋታ ቻውን ጓደኛ አይደለችም እንጂ ሙድ ያዝሽ አይ ቀልድ ነው የተናገረች እንጂ ቀልድ ነው የምትናገረው እሺ ለምን ትስቃለሽ እንዴ ሎሬ ወላሂ እኔ ሳቄ ስለሚመጣ ነው አንተ ታውቃለህ የኔን ቀልድ አይ ቀልድ ምናምን ሳይሆን እኮ አለ ይኸውልሽ ሲሪየስ የሚመከር ነገር አለ እንደ ቀልድ የሚታይ ነገር አለ ሲሪየስ ነገር ላይ ሲሪየስ መሆን ነው ምክንያቱም እቺ ልጅ እንደዚህ የተጎዳች ከሆነ በዙሪያ ያላችሁ ሰዎች ኦልሬዲ ደጋግማችሁ ስለምታገኙት እኮ አይቶ ይፍረዱ ይብላ ነው እንግዲህ እናንተ ናችሁ ያለው ነገር ማጨረስ ያለባችሁ እነሱማ ታይ ነው ምንም ሲጀመር መስሩ ፕሬዝዳንት መስሩን በምን አቅምሽ ነው ምናምን ይላሉ ይሄ ያቅም ጉዳይ ነው ሀቢብቲ ደግሞ ማኒ ፓወር ምናምን እኔ ወላሂ እኔ እንጃ አፊዛ የብሊሌን ታሪክ አልሰማሽም ያቅም ጉዳይ ነው ሆና ሄዳ አይደል ንጉሱ ጠብ ያለላት ሴት ልጅ ከተወደደች ንጉስ ይሁን ብር ይኑሮ ምን ዳስ ሚኒንግለስ ፍቅር ነው ስሜት ነው ይሄ ስሜት ካለ ነው እንጂ የገንዘብ ምናምን ጉዳይ አይደለም እንደዛ የሚያስቡ ሰዎች ራሳቸውን ለመሸጥ ሬዲዮን ሰዎች ናቸው እሱ ራሱ አያምኑ ማዳም እነሱን ታያቸው ይኸውልሽ እንደዛ ብሎ አሁን ገንዘብ አይተሽ ነው ምናምን የሚልሽ ሰው እነሱ ማይንዳቸው ላይ የሆነ ሀብታም ለማግባት እያለሙ ነው እንደዛ አይነት ሰዎች ናቸው እንደዛ አይነት ኮሜንት የሚሰጡሽ እነሱን ታያቸው ፍቅር ስሜት ነው በቃ የሆነ ስሜት የሆነ ሰው ጋር ካለ ማንም ትሁን ምንም ትሁን ማንም ይሁን ምንም ትሁን that's enough